እባካችሁ ውድ የኢትዮጵያ ሕዝቦች ላይክ፣ ሼር፣ ሰብስክራይብ በማድረግ እናም ደግሞ ኮሜንት ላይ ሀሳባችሁን በማስቀመጥ ቪዲዮዬን ሙሉን በማየት አስተያየት በመስጠት እባካችሁ እንድትተባበሩኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም፣ እንዴት ናችሁ? ውድ የኢትዮጵያ ሕዝቦች በቃ አንድ ሼር ላደርጋችሁ የምፈልገው ነገር ስላለኝ ነው። በቃ እኔ ደክሞኛል፣ ማሰብ በጣም ደክሞኛል። አላውቅም ምን ማድረግ እንዳለብኝ አላውቅም። ከእናንተ በጣም ማሰማኘት እፈልጋለሁ። በትንሹ ታሪኬን ላካፍላችሁ። የተወለድኩት አዲስ አበባ ነው። እናቴ ብቻዋን ያለ አባት ብዙ መከራዎችን አይታ ነው ያሳደገችኝ ያስተማረችኝ። እኔም ደግሞ እንደ አዲስ አበባ ልጅ ሳይሆን ያማረኝን ለብሼ የፈለኩትን ጫማ አድርጌ ሳይሆን ያደግኩት ክረምት ክረምት እየሰራው እናቴን እየረዳው በጋ ደግሞ ትምህርቴን እየተማርኩኝ እንደሱ ነበረ። በጣም ነበረ ተግቼ ትምህርቴን የተማርኩት። በትምህርቴም ጎበዝ ተማሪ ነበርኩኝ። እናም 12ኛ ክፍል ውጤት መጥቶልኝ ወደ ዩኒቨርሲቲ ሄጄ በኬሚካል ኢንጂነሪንግ ተመርቄያለሁ። እስከዛን ሰዓት ግን ማለት በቃ እናቴ ለኔ ብዙ ዋጋ ነው የከፈለችው። በጣም ብዙ ከምላችሁ በላይ። እሷ ያልሰራችው ስራ ያልሆነችው ነገር የለም። ከአባቴ ጋር የተለያዩት እኔ ገና የ9 ወር ህፃን እያለሁ ነበረ። እናም ከሱ ጋር ተለያይታ ወጥታ እኔን እያሳደገችኝ ሳለ በድንገት የታናሽ ወንድሜን አባት ተገናኝተው እሱን ታገባለች እና ወንድሜም ይወለዳል። ያው አንድ ጊዜ የሴት ልጅ ህይወቷ አንዴ ተሰናከለ አይደል? የመጀመሪያ ህይወቷም አልተሳካም። ሁለተኛም የነበረው ትዳሯ ከ13 አመት በኋላ ይለያያሉ። እና ብቻዋን እኔና ወንድሜን ብቻዋን ብዙ ዋጋ ከፍላ አስተማረችን፣ አሳደገችን። እና በጣም ብዙ ጊዜ አረብ ሀገር እንሂድ ስትለን በጣም ብዙ ጊዜ ከአንዴም 2 ጊዜ አስቆሚያታለሁ። ማለት በቃ እኔ ሳድግ እኔ ተምሬ ሰው ሆኜ አንቺንም ስለማሳልፍልሽ በቃ የትም አትሄጂ ብዬ አስቀረኋት። እውነቱን ለመናገር ማለት በቃ እግዚአብሔር ባይረዳን ኖሮ በቃ እኔ ምን ብዬ ልንገራችሁ፣ እጅግ በጣም ከባድ ህይወት ነው ያሳለፍነው። ግን እግዚአብሔር እንደ ጓደኛ አንድ ነገር ሲያልቅብን እግዚአብሔር ያውቃል፣ እግዚአብሔር ያመጣዋል እያልን ከደቂቃ በኋላ ሲሆንልን በቃ በእንደዚህ አይነት ሁኔታ ነበር ያሳለፍነው። ያ ሁሉ አልፎ እኔም ተመርቄ ከዛም ስራ ጀምሬ የተሻለኝን ነገር ማድረግ ጀመርኩኝ። እናም ግን ያው እንደምታስቡት አይሆንም። የመምህርነትን ህይወት ደግሞ ሁላችሁም የምታውቁት ነው። ደሞዙ በቂ አይደለም። ግን በቃ ቢያንስ በሚገኘው በጥናት ከዚህም እየተሯሯጥኩኝ በቃ ያሰብኩትን ቢያንስ ለእናቴ የሆነ ነገር ማድረግ እችላለሁ ብዬ አስቤ ነበረ። ግን ደግሞ የቤን ቀዳዳ በዛው ልክ ነው። እንዴት አድርገን ነገሮች ብሩ ሲመጣ የሚገዛው ነገር በጣም ትንሽ ነው። አልቻልኩም በቃ ማለት በቃ የተሻለንን ቢያንስ እንዳይርበን እንዳይጠማን እሱን ማድረግ ችያለሁ። ከዛ ውጪ ግን በጣም ከባድ ነበረ። ከዚያም አንድ አመት ከምናምን ከሰራው በኋላ ማለት በቃ ጓደኛ ነበረኝ። 4ኛ አመት ምናምን እያለን የተዋወቀን በፍቅር ማለት ነው። እና የትዳር ጥያቄ ማለት በቃ በጣም በትዳር አብረን እንድንኖር በጣም ይጎተጉተኝ ነበረ። እናም በጣም መልካም ሰው ነው። ስለዚህ እኔም ለእናቴም ሳማክራት እኔ በዛን ሰዓት እኔ የማግባትም እቅድ አልነበረኝም እውነቱን ለመናገር ማለት በቃ ብዙ ነገር ሰርቼ ማድረግ የምፈልገው ነገር ነበር። እና እሱም ግን ሲጠይቀኝ በቃ እኔ ያለኝን ሀሳቤን ነገርኩት። ግን አብረን ሆነንም እኮ ይሄን ማድረግ እንችላለን ብሎ አሳመነኝና በቃ እኔም ትዳር ያዝኩኝ፣ አገባሁኝ። ከዚያም ልጅ ወለድኩ። በቃ የሆነ ሰዓት በቃ እሱም ትንሽ ስራ የኮንስትራክሽን ስራ ነው የሚሰራውና በቃ ስራው ትንሽ በጣም ቀዝቅዞ ነበር እሱ ጋር እና የኔ ደሞዝ ለዛ በጣም ትንሽ ከባድ ነው። እናቴን ተውኩኝ ማለት እናቴ ከባድ ነው የምትሆንበት ሁኔታ ማለት ነው። ደሞዟ እውነቱን ለመናገር የቤት ኪራዩ ከደሞዟ ይበልጣል። እና እኔ ካላገዝኳት ምን ትበላለች ምን ትጠጣለች? በጣም ከባድ ነው። እና በዛ ሁኔታ በቃ በጣም ጭንቀት ውስጥ ነበርኩኝ። በጣም ከሰውነት ተራ ወጣሁ ብላችሁ ምንም ማጋነን አይሆንም። እና የ6 ወር አራስ አስቀምጬ ነው ስራ የገባሁትና በቃ እንደዛም ሆና ልጄ ጥናት በየሰው ቤቱም እየሄድኩኝ አስጠና ነበረ።
እና ከዛ በማገኘው ገንዘብ ለቤቴም ለእናቴም እያልኩኝ ለልጄም እያልኩኝ መኖር ጀመርኩኝ። እና በአጋጣሚ ደግሞ ሳይታሰብ ድጋሚ ልጄ ገና አመት ከ4 ወር ምናምን እያለች ሁለተኛ ልጅ ድንገት ተፈጠረ። ስለዚህ እግዚአብሔር እንግዲህ የሰጠን ስጦታ ነው። በትዳር ውስጥ ነው ይሄ የመጣው ልጅና በቃ ተመስገን ብዬ ተቀበልኩኝ። አሁን የ4 ወር እና የ2 አመት ልጆች አሉ። እና በቃ አሁን ላይ እናቴ ያለችበት ሁኔታ በጣም ከባድ ነው ከምላችሁ በላይ። ማለት ነገሮች እኔ በፊት ልጅ ሆኜ እንደማስበው አይደለም። ማለት ጠንክረን ስለተማርን ምንም የምናመጣው ያን ያህል የህይወት ለውጥ የለም። በጣም ብዙ ያልሞከርኩት ነገር የለም እውነቱን ለመናገር። ማለት በቃ ማሰብ ደከመኝ። ይሄን ብሰራ ይሄን ብተው በሚለው ጣት ማውረዱ እጅግ በጣም ደከመኝ። እና እናቴ አሁን ላይ በቃ ስትቸገር ማየት፣ እሷ ተስፋ ስትቆርጥ ማየት በጣም አመመኝ እውነት። ከዚህ በኋላ እኔ መቼም አያልፍልኝም የሚለውን ቃል ከሷ መስማት ደከመኝ። እንደገና ደግሞ አሁንም ድጋሚ ያኔ እንዳትሄጂ ብዬ እኔ አሳልፍልሻለሁ ብዬ ያልኳት እናቴ አሁንም ድጋሚ አረብ ሀገር ልሂድ ስትለኝ መስማት በቃ ከምነግራችሁ በላይ ያማል። አሁን እሷ በድጋሚ አረብ ሀገር በቃ ልሂድ ትላለች። ማለት በዚህ እድሜዋ እኔ ማሳረፍ የነበረብኝ ሰዓት ነበረ። ግን በቃ እሱም አልሆነም። እኔ ለራሴም በጣም ቻሌንጅ ውስጥ ነኝ። እኛ ማለት በቃ የዛን ሰዓት ባለቤቴን ኮንስትራክሽን ውስጥ እየሰራ በቃ የቤት ኪራይ እንኳን ለመክፈል በጣም ቻሌንጅ የሚያደርገን ሁኔታ ውስጥ ነበረ። እና አሁን ላይ በቃ እሱም በጣም ሲከብደን አንድ ጨረቃ ቦታ ነበረና ማለት ዛሬ ፍረስ ነገ ፍረስ የማይታወቅ እርግጠኛ ያልሆነ ቦታ ነው። ግን በቃ ዝም ብለን በቆርቆሮ ሰርተን እዛ ገባን። አሁን እዛ ነው እየኖርን ያለነው ማለት ነው። ምክንያቱም በቃ በጣም ከበደን። የቤት ኪራይ መክፈሉ በጣም ብዙ ነገሮች አሉ ቤት ውስጥ። እሱን ማድረግ የራሳችንን ቻሌንጅ እንኳን መወጣት በጣም ከበደን። እና አሁን ላይ በቃ እናቴ በጣም ችግር ውስጥ ናት። አሁን ደግሞ የ4 ወር እና የ2 አመት ልጅ ትቼ ማለት በቃ ማንም የሚይዝልኝ ሰው እንኳን ስፈልግ እንኳን አጣሁ። አሁን ቢያንስ ልጆቼ ትንሽ ከፍ እስከሚሉ እንኳን ስራ ትቼ ልቀመጥ እንኳን ብል አስቡት። በጭንቀት ላብድ ደረስኩኝ። እዚሁ ቤቴ የሆነ ነገር ለመስራት አስቤ ነበረ። ዘይት ምናምን ለመጭመቅ እሱን አስቤ ነበር። ግን እጄ ላይ ምንም ሳንቲም የለም። እንዳልኳችሁ ነው ደሞዜ ሲመጣ ለቤት ለእናቴ እንጂ ከዛ የሚተርፈኝ አንድም ገንዘብ የለም። አባቴ ማለት በጣም ያለው ሀብታም ነው። ግን በቃ እኔን ዞር ብሎ አያየኝም። እኔ ምን እንዳረኩት አላውቅም። ስወልድ እንኳን ማርያም ማረችሽ እንኳን አላለኝም። በቃ ምን ልበላችሁ። እሱን በጣም ያሳምማል። ቢያንስ ትምህርት በመማርበት ሰዓት በወር 100 ብር ዩኒቨርሲቲም እያለሁ አልፎ አልፎ እንደዚህ ሳንቲም ይሰጠኝ ነበረ። ከዚያም ከተመረኩኝ በኋላ ሽማግሌ ሲላክ እንኳን ሳገባ አንተ ጋር ይላክ ነበር ያለው። ግን በቃ በተስማማችሁ ተስማማለሁ ምናምን ብሎ እሺ አለ። ከዚያም ሳይመጣም የሰርጌ ቀን እየጠበቅኩት ነበረ። ፕሮግራሜ ቤተክርስቲያን ነበረ እና የዛን ቀን ስጠብቀው አልመጣም። ወልጄ ወለድኩኝ ብዬ ስለው እኔ ምንም ነገር ፈልጌ ሳይሆን ቢያንስ እንኳን ማርያም ማረችሽ የሚለው እሱን እንኳን መስማት ፈልጌ ነበረ። መልስ አልሰጠኝም። ግን በቃ በዛ ሁሉ ሁኔታ ውስጥ እኔ አስተምሮኛል። ቢያንስ እንኳን ሳንቲም እየሰጠን ቢሆን የአባትነት ፍቅሩን እንኳን ባይሰጠኝ ሳንቲም እየሰጠን ቢሆን አሳድጎኛል ብዬ የሆነ ሰዓት ላይ የሱ ወንድሙ ይሞታል እና ልጄ 4 ወር ነበረች የዛኔ። ወልጄ ምንም አላለኝም። ግን እሱ ምን አይነት ሁኔታ ውስጥ ቢሆን ነው ብዬ ቤቱ ሄድኩኝ ልጠይቀው። ቤቱ እንደውም ከኛ ደብቆ አድራሻውን አጥፍቶ ነበር የሚኖረው። ግን በቃ አጎቴ የኔ አጎትና እሱ ደግሞ የሚተዋወቁበት ኮመን የሆነ ሰው አላቸውና በቃ ውሰደኝ ብየው ሄድን። ስንሄድ የሚገርማችሁ እሱ መኝታ ቤት ቁጭ ብሎ የለም አስባለብን። እና በቃ ልቤ በጣም ነው የተሰበረው። ማለት በቃ ማንም የሚረዳኝ ሰው የለም። አባታችሁ ከጨከነባችሁ ማን አለኝ ብላችሁ ነው የምታስቡት? ከፈጣሪ በቀር ማንም የለኝም። ማለት በቃ ይሄን ሀሳብም ወደ እናንተ ሳመጣ በቃ እኔ ከእናንተ ሀሳብ ፈልጌ ነው እንዲያደርጊ እንዲህ ብታረጊ የሚለውን ነገር መስማት ፈልጌ ነው። ቲክቶክ ላይ በተለያዩ ሶሻል ሚዲያዎች ላይ
ኦንላይን ገንዘብ መስራት ይቻላል። ሁሉንም ሞከርኩ። ልክ ገብቼ የሆነ ቦታ ላይ ስደርስ እስከ መጨረሻው የሚያደርሰኝ ሰው የለም። ማለት በቃ ወይ ፌክ ነው ወይ የሆነ ነገር እና በቃ አልቻልኩም፣ ደክሞኛል። መስራት የምፈልገው ነገሮች አሉ ግን ፋይናንስ የለኝም። እናቴ ስትጨነቅ ማየት ደክሞኛል። እናቴ በቃ አያልፍልኝም፣ እኔ ከዚህ በኋላ አያልፍልኝም የሚለውን መስማት ጨንቆኛል። እሱን ሳስበው ባሰብኩት ቁጥር ልቤ ይሰበራል። እኔ አንድ እህታችሁ ነኝ። ትላንትና የት ትደርሳለች የሚሏት አይነት ልጅ ነበርኩኝ። ግን ዛሬ ውስጤ በጣም ጭንቀት ውስጥ ነው። ማለት በቃ ሰው የሆነ የውስጣችሁን የሚረዳላችሁ ሰው አታችሁ የምትጨነቁበት ጊዜ የለም። እንደሱ ላይ ነኝ እና በቃ መፍትሄ እንድትሰጡኝ እፈልጋለሁ። እኔ እህታችሁ ነኝ። እናት ያለው ሰው ደግሞ ያውቀዋል። ስለዚህ የሚረዳት አባት፣ ወገን፣ ዘመድ የሌላት እናቷን መርዳት ማገዝ የምትፈልግ ለቤተሰቧ መቆም የምትፈልግ ወጣት ነኝ። በቃ ሰምታችሁ አንድ እንድትሉኝ እፈልጋለሁ።